ሰው ምን አስተማረኝ መሰላችሁ? ማንም ሰው ያለ ምክንያት እንደማይወደኝ፣ ማንም ሰው እኔ የሆንኩትን እንደማይሆንልኝ፣ ማንም ሰው እኔ የተጨነቁትን ጭንቀት እንደማይጨነቅልኝ፣ ለማንም በወጣና በወርድ የፈለገቱን ነገሮች ባደርግ ያለ ምክንያት ሰዎች ወደ እኔ እንደማይመጡ ወይንም ነገሮች ከሆኑላቸው በኋላ ለደቂቃ እንኳን እንደማይፈልጉኝ የተረዳሁት። እናም እናንተም እንደኔ ከመሆናችሁ በፊት ራሳችሁን ጠብቁ፣ ለራሳችሁ ጊዜና ሰዓት ስጡ። የዛን ጊዜ ራሳችሁን ማክበር ስትጀምሩ ሰዎች እናንተን ማክበር ይጀምራሉ። በማትፈልጉበት ቦታ ሁሉ አትገኙ። እኔ ሰላም ያገኘሁትኝ የሳኩት በቃ ውስጤ በደስታ የተሞላና የተመለስኩትኝ በማልፈልግበት ቦታ አልገኝም። አንድ ጓደኛዬ ምን አለች መሰላችሁ? የዛሬ 11 ዓመት ማለት ነው። ሰው ስልክ ደውለሽለት በጣም ብዙ ጊዜ ደጋገምኩላትና አንድ ምክር ልስጥሽ አለችኝ። ደጋግመሽ ስልክ አትደውይ። አንድ ጊዜ ደወልሽ አልተነሳም፣ ሜቢ ደግመሽ ለሁለተኛ ጊዜ ለአንድ ሰው ደውይ። ሁለተኛ ጊዜ ደውሎ ካላነሳ ያ ሰው አይፈልግሽም ማለት ነው፣ ወይ ደግሞ ስልክሽን ማንሳት አልፈለገም፣ ወይ ደግሞ ከአንቺ ጋር ማውራት አልፈለገም ማለት ነው ብላለችኝና የዛ ሰዓት እንዴ ምን ለማለት ፈልገሽ ነው ብዬ በቃ አልገባችኝም ነበርና ከዛ በኋላ ግን ይገርማችኋል በሂደት ነው የገባኝ። ሰዎች ሲፈልጉ ብቻ ነው እናንተን ማናገር ሲፈልጉ በፈልጓችሁ ሰዓት ብቻ ነው መገኘት የሚፈልጉት እንጂ እናንተ በምትፈልጓቸው ሰዓት ላይገኙ ይችላሉ። ለዚህ ሁሉ ግን መድኃኒት ማን እንደሆነ ታውቃላችሁ? በምትፈልጉት ሰዓት የሚገኝላችሁ፣ በጠራችሁ ሰዓት አቤት የሚላችሁ፣ የሚያከብራችሁ፣ የሚወዳችሁ፣ ከነስህተታችሁ አቅፋችሁ የሚቀመጠው ጌታ ኢየሱስ ነው። መድኃኒዓለም የድንግል ማርያም ልጅ ማለት ነው። እና ሁሉ ጊዜ ነገር ቢጨንቃችሁ፣ ቢቸግራችሁ፣ ቢከፋችሁ መደገፍ ስትፈልጉ እግዚአብሔርን ተደገፉ። እግዚአብሔር ስትደገፉት በደንብ ድጋፉን ያሳምርላችኋል እንጂ አይሰበርም፣ አይወድቅም። በሆነች ስህተትና በሆነች ነገር ተነስቶ አይጥላችሁም። በቃ ከነስተታችሁ የሚወዳችሁ እግዚአብሔር ብቻ ነው። እኔ ከነስተት የወደደኝ ከነጩኸት የወደደኝ ጌታ ብቻ ነውና ዘመኔ ያማረው ይሄን 2-3 ዓመት በጣም ተቀየረ ካያችሁኝ ባህሬን አሻሽዬ ነው፣ መጮህ አቁሜ ነው ማለት ነው። ሰዎችን ማዳመጥ እንጂ መደመጥን ፈልጌ አይደለምና ምናልባት ባህሪ ተቀይሮ ካገኛችሁ እንደዛ ስለሆንኩ ነው። የተደገፍኩት ደግሞ ስለተመቸኝ ነው። ከወደዳችሁ ትሰዱት።